መስከረም 3 1986 እኩለ ሌሊት ላይ ዳግና ክሪስቲን የተባሉ ባልና ሚስት ዌስተርን ሞንታና የሚገኘው ቤታቸው በር ላይ መኪናቸውን ሊያቆሙ ሲሉ አንድ ሰው የተንቀሳቃሽ የመኪና ቤት እነሱ መኪና የሚያቆሙበት የቤታቸው ፊት ለፊት ላይ አቁሞ ያዩታል። ከዛም ዳግ ከመኪናው ወርድና የቤቱ በር ላይ ያቆመውን ሰውዬ መኪናው ሰው እንዳለ ለማየት ሲሞክር መኪናውን ያቆመው ሰውዬ መስታወቶቹን ዘግቶ መኪና ውስጥ እንደተኛ ያያል። ስለዚህ የሰውዬ ተኝቷል ከምረብሸው እዚሁ ይደርና ነገ ጧት ተነስቶ ይሄዳል በሚል ወደ ቤት ይገባሉ ባልና ሚስት። ከዛም ቤት ውስጥ ከገቡ በኋላ ዳግ ቤት ውስጥ ያሉ ቆሻሻዎችን ወደ ውጪ ለመጣል ከቤት ሲወጣ በለፊቱ የሆነ ሰው ቆሞ ያያል። የሚያየው ሰውዬ ማነው? ቅድም ሲገቡ መኪና ውስጥ ተኝቶ የነበረ ሰውዬ ተነስቶ ፍለፊት ከዳግ ጋር ይፋጠጣል። ከዛም ዳግ በዚህ ነገር ይደናገጥና ምን እየሰራ ነው ማን ነው ብሎ ሲጠይቀው ይሄ ፍለፊት የቆመው ሰውዬ አይ ሰላም ነው ምንም ችግር የለም ዋይንናስ ባላለው የሚስት የሥራ ባልደረባ ነኝ ብሎ ይነግረዋል። ከዚህ ዋይን ለዳግ ምን ብሎ ይነግረዋል? መኪናዬን እየነዳው በዚህ ጋር በማልፍበት ሰዓት የሆነ ሰውዬ በጨለማ እናንተ ቤት ላይ በመስኮትና በበር ወደ ውስጥ ለመግባት እየሞከረ ነው እና ይሄ ቤት ደግሞ የክሪስቲን የሥራ ባልደረባ ቤት እንደሆነ ስለማቅ ይሄንን ሰውዬ ለማስፈራራት ትንሽ እዚህ ጋር መቆም አለብኝ ብዬ ወስኜ ሰውዬው ለማስፈራራት ነበር የቆመው። ግን ድንገት በቆምኩበት እንቅልፍ ወሰደኝ እናንተ ስትመጡ ለዛ ነው ተኝቼ ያገኛችሁት ብሎ ይነግረዋል። ከዛ ዳግ ይህንን ነገር ሲሰማ ትንሽ ግራ ይጋባና እና ሰውዬው እንዴት ሆነ ሄደ ወይንስ አለ ብሎ ይጠይቀዋል። በዚህ ሰዓት ዋይን ምን ይለዋል? እኔ ተኝቼ ስለነበረ መሄድ አለመሄዱን አሁን ላይ እርግጠኛ ሆኜ መናገር አልችልም ይለዋል። ከዛ ምን ይስማማሉ? ፍላሽ ላይ ዳግ ከቤት አምጥቶ ይሄ ሰውዬ ምናልባት አካባቢው ላይ ካለ መፈለግ አለብን የሚለውን ይስማሙና ዳግ ምን ይለዋል? ና ወደ ቤት እንግባና ፍላሽ ላይቱን እኔ ላምጣ ከዛ ሰውዬውን አካባቢው ላይ እንፈልገው ብለው ከዛም ዳግ ፊት ለፊት ሆኖ እየመራ በሩን ከፍቶ ወደ ቤት ይገባል። ይሄ ዋይን የሚባለው ሰውዬ ወደ ቤቱ እንደገባ ኢሚዲየትሊ በሩን ይዘጋና ጫፍ ያለው ፌሮ ብረት ያወጣና የዳግን ጭንቅላት መሃል ላይ ከኋላ ዳግ ደንግጦ በሚዞርበት ሰዓት ድጋሚ በቦክስ ይመታውና እዛ መሬት ላይ ይጥለዋል። ከዛ ዳግ ይነሳና ዋይንና ዳግ ይያያዙና እዛው ጋር ቤት ውስጥ መደባደብ ይጀምራሉ። ከዛም ክሪስቲን የዳግ ሚስት የሆነችው ድምጽ ትሰማና ከፎቅ ላይ ሆና ሮጣ ወጣ ስታይ ባለቤቷ ከሆነ ሰውዬ ጋር እየተደባደበ ጭንቅላቱ ተመቶ ደሙ እየፈሰሰ ያ ዋይን የሚባለው ሰውዬ የላዩ ላይ ሆኖ እየደበደበው ታገኛለች። ከዛም እሷ ከላይ ሆና ወደታች እያየች እንደሆነ ዋይን የሚባለው ሰውዬ እንዳወቀ ምን ያደርጋል? ከጎኑ ሽጉጥ ያወጣና ወደ ላይ ወደ እሷ ደቅኖ ነይ ቶሎ ረጂ ሳልገልሽልና እንድትወርድ ያደርጋል።